አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰሊ አልሐምዱሊላህ ለዛሬ አላህ ስላበቃን አላህችን ቀን ያጣመምናትን እቺን ሰዓት ያበላሻናትን እቺን ደቂቃ ያጎደልናትን ሁሉ እንድናስተካክል እንድናቀና እንዲሁም እንድንሞላ እድል ሰጥቶን በነፍስ በህይወት ስላቆየን አልሐምዱሊላህ ክብር ምስጋና ለዓለማቱ ጌታ አላህ ብቻ ማለት ነውና ያው አንዳንዴ ያለፍናቸውንም ጊዜ መለስ ብለን ስናስብ ያው ትንሽ ነሸጥ ያረጋናልና አይዱ ነው እኔ ምን እየተሰማኝ እንዳለ ማለት ነውና እስቲ ዛሬ አንዳንድ ጊዜ እንትን ኢክሩ ካለሽ ግቢ ኢክሩ ካለሽ ካሁን በኋላ አልከፍተውም ነይ ግቢ እኔ በጣም በህይወቴ የተነኮበት ሻሃዳ ይሄ ነው በህይወቴ አብሬያት በቃ እንደ ጻል ልጅ ያለከስኩበት ሻሃዳ ነው ወላሂ እኔ እንደዚህ አይነት ሻሃዳ ይቻላል የጸጊ ሻሃዳ ማለት ነውና አልহামዱሊላህ ስለዚህ ምን እናደርጋለን አንዳንድ ጊዜ ቀልድ ይመስላችኋል ያው ክርስቲያኖችም ኢቭን ሙስሊሞችም ቀልድ ይመስላችኋልና ምን ያህል ጭንቅ እንዳለው አይዱን ሰለምቲ ካልሆነ በስተቀር አያውቅም ምን ያህል ችግር እንዳለው በጣም ብቻ ቀላል አይደለም ብዙ ማለት መታለፍ ያለበት ነገር አለ በጣም ማለት ነውና እነዛ ነገሮችን እንግዲህ እርስ በርስ እንከፋፈላለን ሁላችሁንም በድጋሚ ሰላም አለይኩም ብያለሁ ጉዳይዲያ መሐመድ አሰላሙ አለይኩም ብያለሁ ወአለይኩም ሰላም እንዴነው ጃዬ ኢብራሂም ሰላም አለይኩም ጌም ሰላም በላችሁ እስቲ ቤተልም ሌሎቻችሁም ሳሪ ሰላም አለይኩም ኤልያስ ሰላም አለይኩም ሁላችሁም ያ ጀማ ሰላም አለይኩም ብያለሁ ከታች ያላችሁ ሁላችሁንም ሰላም አለይኩም ሙስሊም እህት ወንድሞች ጃዬ እንግዲህ ሌሎቹ ይናገሩ በነገራችን ላይ ቪዲዮ በጣም ከልቤ እየሰማሁት ነበር እንደውም ምናልባት ካላለቀ ቪዲዮውን ብታስቀጥለው በጣም ደስ ይለኛል በጣም ደስ የሚል ነገር ነበር ሰላም አለይኩም ወአለይኩም ሰላም ጉዳይዲያ መሐመድ ወንድሜ አረስቲ እኔ እኮ አላናገርኩም የዛን ቀን ደክሟል ብዬ አለፍኩና እንዴት ነህ ደህና ነህ በአላህ እንዴት ነህ ልኝ ብራዘር ሁሌ ያያው ነው እኮ አንተ እኮ ከኔ ጋር አብረህ ነው ያው ባናወራ ለሰራቸው ቪዲዮዎች ይደርሱኛል ያለው በሚተላለፉት ትግስት በተለይ የሚገርም የሆነ ትግስት ነው ያለና አላህ ይጨምርልህ ወንድምዬ እሺ ቀጥል በጣም ደስ ብሎኛል ወላሂ ዛሬም በቃ ሲንሴቨር እስከ ዛሬ ድረስ ንጽጽር ላይ ከጀመርኩበት ጊዜ አንስቶ ኢቭን መጀመሪያ እኔን ተውና ሰዎች ሲሰልሙ ካየዋቸው የሚገርም ሻሃዳ ያንተ በጣም በቃ ላይክ ፕሮሚሲንግ ወላሂ የሌለ በቃ ደስ የሚል ማለት ነው አልহামዱሊላህ በጣም ደስ ብሎኛል እና አላህ ጽናቱን ይስጠን ለሁላችንም ያው መቼም ብዬ ዛሬም እንዲህ ብዬ ነገም ልል እችላለሁ ከነገ ወዲያም ልል እችላለሁና በጣም ደስ ስላለኝ ነው ወላሂ እና ሌሎቹንም አይናቸውን እንዲከፍትላቸው አላህን እንማጸነዋለን ኢንዌይስ እሺ ቀጥሉ ጃ ማን ነበረች ወይ ሁለቱ ያገናኛኝ ሁለቱ ልጆች ትንሽ ነው የቀራቸውና ወላሂ ማሻአላህ ወላሂ ማን ነበር ስሟ ቲኑ ማን ነበር ስሟ ባላ በጣም ኮንፊውዝድ ሆኛለሁ ምናምን ብላ ነበረ እሷ አንደኛ ሁለተኛ ልጁም በተመሳሳይ ሁኔታ ወላሂ አላህ ሂዳያ ይስጣቸው በጣም የመጨረሻ ትንሽ እስቲ ካሉ ማታ ይመጣሉ በሚል ነው አንተ ጋር የመጣሁትና ካሉ ፋኒና ባቢሎን እየጠበቅኳቸው ነው ኢንሻአላህ እኔም ደግሞ አንድ 3 ልጆች አሉ በውስጥ በጣም የገረመኝ ነገር ወላሂ እኔ ማለት የኔ ብቻ ስሜት ይመስለኝ ነበርና ክርስቲያኖች ስለ እስልምና አትስሙ ስለ ክርስትናም አትስሙ ከሰማችሁ ግን ችግር ነው በቃ ክራክ ነው የምታረጉት የሚሰባችሁ ነገር አለ እንደገና ደግሞ ሌላው ነገር መመሰላችሁ እውነት የሪያሊቲ ነው የምነግራችሁ አንድ ሰው ልክ ስለ እስልምና መጠየቅ ሲጀምር
ላይክ እስልምና ሻሃዳ የሚይዝበት ቀን አለ፣ ሻሃዳ የሚይዝበት ቦታ አለ፣ ሻሃዳ የሚይዝበት ቀን አለ አይደለ? ወደሱ እርምጃ እየጀመረ ነው ማለት ነው። ልክ እርምጃውን ሲጨርስ ሻሃዳውን ይይዛል። ያ ማለት ነው ልክ አንድ ሰው ስለ እስልምና መጠየቅ ከጀመረ እኔ አይመለከተኝም፣ ልትሰልም ነው ልትሰልሚ ነው፣ ኃላፊነቱን ውሰድ፣ ኃላፊነቱን ውሰጂ። ውሸት እንዳይመስላችሁ። እስቲ ጠይቁና ታዩታላችሁ። እንደዛ ነው የምለው። ኢብሮ የምታወራው ነገር ካለ ለአንተ እድል ልስጥክ። ስለ ጉድ አይዲያ ወይም ስለ ያ ነገር የምታወራው ነገር ካለ እድል ልስጥክ። ከዛ ደግሞ ዛሬም ደግሞ ሳሪ ነው ትናንትና ነው የሰለመችው። ሳሪ ትናንት ነው የሰለመችው። ማሻአላህ እኔ ጋር ነበረ ወይስ አንተ ጋር? አላስተውልም። በዙብክ እንዴ ሀቢቢ? አልሐምዱሊላህ ከትላንት ሁለት ሰው ዛሬ አንድ ሰው አልሐምዱሊላህ። ማሻአላህ አላህ ያጽናና። እሺ ቀጥልና እየወረድን እንሄዳለን እና ኡስታዝ እስኪከፍቱ ድረስ የተወሰነ እንቆያለን። እዚህ ከጉድ አይዲያም ጋር አንዳንድ ነገር እናወራለን ኢንሻአላህ። አዎ በተለይ ልጆቹን እንጠብቃለን ጉድ አይዲያንም። እኔ ግን በጣም ልጠይቀው ፈልጋለሁ ወላሂ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓተል ኸይር እንዴት ናችሁ? ሰላም ናችሁ? ዋላችሁ አደራችሁ? እኔ አልሐምዱሊላህ ሰላም ነኝ። እኔ ጋር ኢሻይ ልደርስ ነው፣ ሌሎች ቦታ ለቀ ነው። ጉድ አይዲያ እንዴት ነው? ሰላም ነው ወንድሜ? ራስቲ እንዴት ነህ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ያው ብዙ ተፋየትን፣ ብዙ ተባባልን፣ ገባላ በስተመጨረሻ ላይ አልሐምዱሊላህ አንተ ወንድማችን ሆንክ። ያው ከሰለምኩ በኋላ ቢያንስ ጀስ እንደዚህ እናውራ ብዬ ነው። ናፍቃኝ ነው ወላሂ። በጣም የሚገርም በጣም ወደ ሰው ነህና ንጽጽር በፊትም አውቃለሁ። አብሽር እንኳን በሰላም መጣ። ኢንሻአላህ አላህ ጽናቱን ይስጥህ፣ ጥሩ ተምሳሌት አላህ ያደርግህ ኢንሻአላህ። በተረፈ አወራለሁ በውስጥ ኢንሻአላህ መልስልኝ ኢንሻአላህ። ሽክራን። ቀጥል በቃ። እኔ ጋር ሻይ አሁን አዳም ብሏል። ለውጣ ብዬ ነው ልዘይረው ብዬ ነው። ማሻአላህ። እሺ ጀዛከላህ ራስታ። ኡስታዝ መጣ። ኡስታዛችን ነው ወሂዳ ቀቢስ ነው እንጃ። ኡስታዝ መጣ ወይ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝን አስገባልን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? እንዲሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወደ ተከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ኡስታዝ ደህና ነን። ኤልያስ ጉድ አይዲያ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ኡስታዝ ዋሂድ። እኔ ካንተ ጋር ማውራት ባይዘው አልችልም፣ ልቤ ይመታል። ማሻአላህ አላሁ አክበር አንተ ጋር ማውራት ስንቶና ወደኋላ የነበረውን እኔ ማንኝና ነው ወደኋላ ሞራል ያለኝ እኔ ሞራል የለኝም በአሁን ሰዓት። እና ያለው አማራጭ ምንድነው? በጣም ትልቅ ነገር ነው። የሄድንበት አካሄድ አንድ አይነት ነው። ከአንተ ባስኩኝ ነበርኩኝ እኔና ስለማውቀው ታሪኬን አላህ ጽናቱን ይወፍቀ፣ አላህ እስቲቃማውን ይወፍቀ። ማሻአላህ በርታ። ማንኛውም ጥያቄ ሲኖረ ማንኛውም ነገር ማውራት የምትፈልገው ነገር ካለ አቴኒ ታይም ጥያቄን ከመጠየቅ ወደኋላ አትወዘ። በርታ። አላህ ጽናቱን ይስጥ። ይሄ ላኢላሃ ኢለላህ የሚለውን ገመድ ስትይዝ ምን አይነት እረፍት እንዳገኘህ ታውቀዋለህ ራሱ። እነዚህ ነባሮቹ ሙስሊሞቹ ብዙ የማይገባቸው ነገሮች አሉ። የብርሃንን ጥቅም የሚያውቀው ጨለማ ውስጥ የነበረ ሰው ነው። የጤንነትን ጥቅም ውስጥ የሚያውቀው ታሞ የነበረ ሰው ነው። እኔና አንተ ጃቢር ምናምን የሚሰማን ስሜትና እነ ኢብራሂም የሚሰማቸው ስሜት አንድ አይነት አይደለም። ቁስሉን አያውቁትም፣ ህመሙን አያውቁትም። ስለዚህ የታመምክበትን ህመም እኔና አንተ እናውቀዋለን ራሱ እና በተቻለ አቅም በርታ፣ አላህ ያበርታ፣ አላህ ጽናቱን ይወፍቅህ። እኔ ብዙ ሰዓት የለኝም፣ በኋላ ላይ ፕሮግራም ስላለኝ ነው እንጂ አጋጣሚ ብዙ ባወራ ደስ ይለኝ ነበረ። ሁለቱን ተርኒንግ ፖይንቶቹ ቁጭ ብዬ ነበር ሲያዳምጥ የነበረው በቀደም ታቾኝ። ክርስትናን የተወክበት ተርኒንግ ፖይንት፣ እስልምናን የተቀበልክበት ተርኒንግ ፖይንት ሎጂካል ነው፣ ሳይኮሎጂካል ነው፣ ኢፒስቴሞሎጂካል ነው፣ ኦንቶሎጂካል ነው፣ ሜታፊዚካል ነው። በጣም ደስ የሚል ነገር ነው እንትን ያልከው ማለት ነው። አላህ ጽናቱን ይወፍቅህ። እኔ የምነግርህ ነገር ማንኛውም ጥያቄ በሚኖርበት ሰዓት
ያንን ጥያቄ ይሄን ይዘና እኔ ጋር ራሱ ሜሴንጀር ላይ ያገኘኝ፣ በሜሴንጀር ማውራት እንችላለን። ኢንሻአላህ ከፈለክ በኢሞ ማውራት እንችላለን። ቤተሰብ እንሆናለን ራሱ ማለት ነውና ታስታውስ እንደሆነ አላህ በሚያውቀው አላህ ሸሂዴ ነው። ኢምራን ቢኖር ወይም ሌሎቹ ብትኖሩ ትዝ ካላችሁ ጉድ አይዲያን ከታች አምጥቼ የሆነ ሳለ አዳምጨው ምን እንደሆነ አላቅም። በቃ ጉድ አይዲያን በጥሩ ስነ ምግባር ብንቀርበው የሆነ ነገር በቃ ጥሩ ቤተሰብ ቢሰልም ጥሩ ነው ለራሱ ነው። ባይሰልም ግን ራሱ በቃ ጀስት ጥሩ ቤተሰብ ይሆናል ብዬ ተዚህ ላይ እንደው ታች ስታወራ እኔ ግባ ብዬ ታስታውሳለህ? ጉድ አይዲያ ኡስታዝዬ እና በቃ ይግባና ያወራ ምናምን ከዛ ተሳዳቢ ነው እንትን ነው ምናምን ሲሉኝ በቃ ምን እንደሆነ አላውቅም። በቃ የሆነ እንደ ቤተሰብ ይሁነኝ በቃ ምንም ነገር ይቅርብኝና ያወራኝ እንደፈለገ ገብቶ ራሱ ገስት ላይ ዝም ብሎ ቢቀመጡላል አለ አያታውቀውም ምናምን ተሳዳቢ ነው ምናምን ነገር የላ አሲዛችሁት ነው እንጂ የሆነ ነገር አለው የሆነ ነገር አንብቤያለሁ እኔ አልኩኝ። እንደዛ ስላቸው ምናምን ነገር ሲሉ ገባ ጥያቄ ጠየቀ ተማማርን ምን አለ። በኋላ ላይ ግን የሆነ ያው አላህን ሲሳደብ ሌላ ቦታ ላይ ሲሳደብ ስክሪንሾት አደረጉኝና በቃ ሰውነት ተንቀጠቀጠ። እንዴት ተነጋግረን አንሰዳደብም ከዚህ በኋላ ብዬ እንትን አለልን ብዬ በቃ ተነጋግረን በጨዋ ደም እናወራለን ብለን ተነጋግረን ምናምን ብዬ ከዛ አንድ ቀን እናገባ አልኩትና ማስረጃ አምጣ አለኝ። ተሳድባል አልተሳደብክም ነው ጥያቄው ስለው ማስረጃ አምጣ አለኝ። ተሳድባል ወይ ማምጣት ሌላ ጉዳይ ነው ስለው ማስረጃ አለኝ አለ። ከዛ ማስረጃን አምጣ ስለው ታውቀዋለህ እኮ ምናምን ሲለኝ አወረድኩት ማለት ነው። ከዛ በኋላ ተለያየ። ግን ይሄንን ስሰማ ለዚችው ነበር ወይ እኔ ከዚህ በላይ ተሳድቤያለሁ። ተወሱ አሁን ምንም አንተን እንትን ለማለት ሳይሆን በቃ ትክክለኛ ጸጸትህን ንስሐን አላህ ይቀበልህ። አላህ አጅር የምታገኝበት ያደርግልህ። የወንጀል ማበሻ አላህ ያርግልህ። አብሽር አላህ ይቀበልህ። ወደኋላ የነበረው አሁን አንተ ማለት እንደተወለደ ሕፃን ነህ አላህ ዘንድ። የተወለደ ሕፃን ልጅ ምንም ከኃጢአት የለበትም በኢስላም አስተምሮት። ኃጢአት ወደኋላ የነበረው አጠቃላይ ታጥቦላል። አንተ አደራ ምልህ አንድ ነገር ብቻ ነው። ሰላተል ለይል ላይ ስትነሳ ሰላተል ፈጅር ላይ ስትነሳ ዱዓ አድርግልኝ። ለኔ ቃል ገባልኝ። በዚህ ህዝብ ፊት ቃል ገባልኝ። አሁን ዱዓ እንደምታደርግልኝ ራስ ወዳድ እንዳትሉኝ ሌሎቻችሁ። ጉድ አይዲያ ሚዩትን አንሳና ንገረኝ። እንግዲህ ምን ብዬ እንዴት ቃል እንደምገባለህ አንተ ከኔ ትሻላለህ እኮ። አንተ አላህ ዘንድ ያለ ደረጃ ነው ስለማውቀው እኔም አረግልሃለሁ ኢንሻአላህ አረግልሃለሁ፣ ወላሂ አረግልሃለሁ። ግድ የለህ አንተ ግን ዱዓ አድርግልኝ። አላህ ጊዜን እንዲባርከው፣ ጤንነቴን ሙሉ ለሙሉ እንዲመልስልኝ፣ ልጆቼን አላህ እንዲጠብቅልኝ ዱዓ አድርግልኝ። አላህ ጽናቱን እንዲወፍቀኝ፣ ስራዎቼን ሁሉ በእኽላስ እንዲቀበለኝ ዱዓ አድርግልኝ። አንተ ግድ የለህም በሚገባ ቋንቋ አላህ ይገባዋል። በሚገባ ቋንቋ እሺ ወይዲ እውነት ስላንተ እንደው አንድ ነገር ብቻ ልበል። ኡስታዝ ዋሂድ ሳስበው እዚህ ንጽጽር ላይ ሲመጣ ቪዲዮውን የላኩልኝና እንደ አጋጣሚ ቪዲዮውን አየሁት። ቪዲዮውን አይቼ ቀጥታ አፕሊኬሽን ነበረው እና ቀጥታ ሄጄ ፕሌይ ስቶር ላይ ገባውና አፕሊኬሽኑን ያንተ ነው አይደለ ዋሂዶ? አንድ አፕሊኬሽን አለ የእስልምና ላይ በደንብ ክርስትናውም ላይ የነቢያቶችን ማስተምሮ ስለ ነገረ ክርስቶስ እያንዳንዱ የሰራበትን ዝርዝር ያስተማርክበት አፕሊኬሽን አለና ቀጥታ እሱ ነው ያየሁትኝ የነበረው። ንጽጽር እያረኩኝ በጣም ቆይቷል። ምንም እርከን አላገኘሁበትም። የገለጽካቸውን እንደውም 81 ላይ ሁላ ብዙ መረጃዎችን የዘረዘርካቸው ድረስ ሄጄ አይቻለሁ። መጽሐፈ ቀለሚንጦስ ሪፈር ያደረግካቸውን ሁሉ ምንም አንድ ጠብ የሚል ስህተት አላገኘሁም። እንደውም የመሰለኝ መጀመሪያ ላይ በቃ አንተ የክርስቲያን ጠላት ነበር የመሰልከኝ። ባይዘዌይ በዚህ ቲክቶክ ላይ ሁለት ሰዎች በህይወቴ በጣም ማረሳቸው ለሰዎች አሉ። በጣም ትልቅ ማረሳቸው እና ኡስታዝ ዋሂድ እንደውም አልወጣም ብዙም ትምህርቱ እንደውም በደንብ አልወጣም እንጂ ብዙ ክርስቲያኖች የኡስታዝ ዋሂድን ትምህርት በደንብ ቢመለከቱት በጣም ጥሩ ትምህርት ያገኙበታል፣ ብዙ ነገሮችን ያውቁበታል ብዬ ተስፋ አደርጋለሁ።
ይቅርታ አድርጉልኝና ኤርሚያስ የሚባል ልጅ አለ፣ ወንጌላዊ የሚባል ኤርሚያስ አንዴ ላይቭ ላይ ስለ ኦርቶዶክስ እያስተማረ ነበር እና ቅርብ ጊዜ ነው። እሱን አዳምጬ ሙስሊሞች ቤት ገባውና ኡስታዝ ዋሂድ አንድ ሙስሊም ልጅን እያስረዳኸው ነበረ ሊንዳ ቤት እና ሌሊት ላይ በቃ መተኛት አልቻልኩም እና መጽሐፍ ስሰጠኝ አየው። አይ ዶንት ኖ ምን መጽሐፍ ስሰጠኝ እንደሆነ ብቻ አየው እና የተሻለ ሰው አንተ እኔ እውነትን የሚፈልግ ልጅ አለ፣ አንድ ኤርሚያስ የሚባል ወንጌላዊ ኤርሚያስ እውነትን ይፈልጋል፣ ግን እውነቱን ያውቀዋል። ወደ እስልምና መምጣት አይፈልግም። ወሂድ ደግሞ በእኔ ሳይድ ደግሞ ወሂድን ስመለከተው እውነቱ ገብቶት ወደ እስልምና መጥቷል። እውነቱን እያስተማረ ነው፣ ግን መታወቅም አይፈልግም፣ ራሱን አክብሮትም አይፈልግም። ዝቅ አድርጎ ትምህርቱን እያስተማረ ነው። ሰዎች ደግሞ የሚከተሉት ይሄ እውቅና የሚፈልገውን ሰው ነው እና እኔ ኡስታዝ ዋሂድ እየመረረኝ ነው የምሰማው። በጣም ይከብደኛል፣ መስማት አልችልም ትምህርቶቹ እና ምናልባት ወይዶ ታስታውስ ከሆነ አንተ ጋር የተገናኘ ነው ልፈትን ነበር የመጣሁት። አላህ እና ያህዌ አንድ ናቸው የሚል ፈተና ስትመልስልኝ አዎ አንድ ነው የሚል ስትመልስልኝ ልቤ ተሰበረ። ቃል አጣው፣ ጠፋብኝ የምናገረው ነገር። በወቅቱ ግን ሌሎች ሰዎች ደግሞ በሌላ ፖለቲካ ወሰዱት። የተናገርኩትን ንግግር አንተ የተናገርከው ንግግር ለእስራኤላውያኖችም ለክርስቲያኖችም ለሙስሊሞችም አንድ የሆነ ትልቅ መልእክት የመጣው አምላክ እንዲመለክ ነው። ፈጣሪ በነቢያቶች ለሁሉ ሲያስተላልፍ የነበረው መልእክት እርሱን ብቻ ማምለክን ነው። ይሄ መልእክት ሲታይ ቀላል ይመስላልና ይህንን መልእክት ወሂድ በደንብ ገብቶት እንግዲህ ለፍጥረታቶች እያደረሰ ነበርና እኔ ግን አልገባኝም። መስማት ሁሉ በቃ አልችልም ነበርና በዛ ላይ ስድቡም አለ፣ ማጠፋውም ጥፋቶች ነበሩና ወሂድ ይቅርታ ጠይቃለኝ የሆነ ታይም ላይ ገብቼ እና አስታውሳለሁ። አዎ እንደውም ይሄ ልጅ ብንሰማው ኖሮ ጥሩ ነገር አለው ብለህ ነበረ ወይዶ ካስታወስክ። አዎ እኔም አስታውሻለሁ። ባይዘው ይሄ ልጅ ብንሰማው ብንወያየው ጥሩ የመረዳት አቅም ያለው ይመስለኛል ብለህ ነበርና ልቤ ባይዘው ከተሰበረ ቆይቷል። አሁን እንዳጋጣሚ የገባችውን ቃል እሷ እስልምና እንደውም ተቀብላ ነበርና ካልክያቱላ ነበር። እስልምና እንደዚህ ነው ብዬ ነብዩ መሐመድን የአይሻን ነብዩ መሐመድ መገለጽ ሲመጣለት ምናምን ብዙ ሐዲሳቶች ሁሉ እየመጣው እስልምና ገዳይ ነው ምን የሚለውን ሁሉ ሰጥቻት አሁን ቃልን ከእስልምና ሰጥቻት ነበር አስታውሳለሁ። ቃልም አለች ታቀኛለች እና ምንድነው ይሄንን ሁሉ ያደረኩት ነገር ግን ስህተት እንደሆነ ውስጤ ያውቀዋል። ውስጤ በደንብ ያውቀዋል። እስልምና ላይ ምንም አይነት ስህተት እንደማይገኝበት ልቤ ይናገራል። እና ይሄንን ሁሉን ጊዜ አሳለፍኩኝና ወይዶ አምላክን ለማምለክ መለኮታዊውን አምላክ ለማምለክ ያለምንም ውዝግብ አብ ወልድ መንፈስ ቅዱስ ብዬ ሳልወዛገብ መለኮታዊውን አምላክ ለማምለክ ወደ እስልምና መጣው። ሙስሊም ወንድሞችና እህቶችን አገኘው። ኢየሱስን እኔ ክጄ አይደለም ወደ እስልምና የመጣሁት። አሁንም ለሚሰሙ ሰዎች ለሁሉም ክርስቲያኖች እንዲገባቸው ኢየሱስን እኔ አልካድኩትም። መሲሁነቱን አምናለሁ። እስራኤል የተላከ ንጉስ እንደነበረም አምናለሁ። ነገር ግን እስራኤላውያኖች አልተቀበሉትም። እኛ ደግሞ በተሳሳተ መንገድ ተመለከትነው፣ አምላክ አደረግነው። ስለዚህ እስልምና ደግሞ መሲህነቱን ተቀበለ፣ ነብይነቱን ተቀበለ፣ ሁሉንም እስልምና አስተካከለው። ስለዚህ እስልምናን ማመንና መቀበል አለብኝ። የእስራኤሉን አምላክ ሳላቀው አምኜ ነበርኩ። የእስልምናውን የመጣውን ጥሪ አላህን ቃል አላህን አምላክ አድርጌ የማልቀበለው ለምንድን ነው? ስለዚህ ወደ እስልምና መጣሁ እላለሁ። ወይዶ የኔን እንግዲህ አላህን ተሳድቤ ያስቀየምኩት ነገር ነበረ። ይቅርታ ጠይቅም ብለህ ነው ሙስሊሞች በተሰበሰቡበት እውነቴን ነው የምልህ፣ ወድቄ ተንበርክኬ ይቅርታ ጠይቃለሁ ለሁሉም ሙስሊሞች። ምክንያቱም ይቅርታም አልጠየቅኩኝም እንዳጋጣሚ ሆኖ እውነት ነው የምልህ ወይዶ አላህንና ነብዩ መሐመድን
በማይገባ መንገድ እያንቋሸሽኩኝ ነቢያቶችን እንግዲህ የነቢያቶች ክብር አለ። ይህንን ሁሉ እያንቋሸሽኩ ለተናገርኩት ነገር አላህንም ነብዩ መሐመድንም ለተናገርኩት ነገር ይቅርታ ጠይቃለሁ። የሙስሊሙን ልብ አሳዝኜ ነበር። ሙስሊም እህት ወንድሞቼ ሁላችሁንም በአላህ አፉ በሉኝ። ወይዶም እንግዲህ አፉ በለኝ፣ ልብህ አዝኖብኝ ነበረ አውቃለሁ። እንግዲህ አብሽር እዛው ማለት ይቅርታ ብያለሁ። አላህ ይቅር ያለህን ወንጀል እኛ የመናገርም የማስታወስም የመቆስቆስም ሞራሉም የለንም። ማንንና ነው የሞራል ንጽህና የለንም። እኛ ካንተ በላይ እኔ ታመም ያለው ውስጤ በጣም የታመመው በወቅቱ ማለት ውስጤና ውጪ አንድ አይነት አልነበረም። ገብቷል። ውስጤ እስልምናን ይፈልጋል፣ ውጪ በቃ እየተጋጨብኝ ምን ነው በቃ ቁርአንን ባላወቁት ነበር ያልኩት የነበረው ምንድነው ማለት ቢቀርብኝ እስክል ድረስ አለይኩም ሰላም ወራህመቱላሂ ወበረካቱ። ባትሪ የዘጋብኝ አጋጣሚ ማለት ነው። ወጣሱ ኧረ ጥሩት ይመለሳል። ምናልባት ጥሩትና እጠራዋለሁ። ኡስታዝ አንድ ደቂቃ እጠራዋለሁ። ኡስታዝ ግን እኔ አንተ ስትሰለም ባይኖረው በቃ ገራሚ ነበረ ወላሂ ሱብሃንአላህ በጣም ይገርም ነው። ታድለዋል ያንተን መስለም ያዩ ሰዎች። እስቲ ትንሽ ነገር ኡስታዝ በአላህ ልስማስ ነው። አይኔ ምንም የምናገረው ነገር የለም እና እኔ አንዳንዴ ባላወቅኩት እስልምናን ሁላ ምልበት ሁላ ጊዜ ነበረ ማለት ሲያንቀለቀለኝ ምንድነው እንደዚህ አይነት ነገር ያስገባኝ ማለትም ስሰማ የሆነ ሰዓት ላይ የነበረውን እኔ ፓልቶክ ላይ ነው። እናንተ ፓልቶክ ያኔ ብዙ አታውቁትም። ፓልቶክ እያለ እኔ ትምህርት ቤት ውስጥ እያለሁ ፓልቶክ የሚባል ፕሮግራም አለ ምናምን ተብሎ እኔ ያው ከሀገር ውጪ ነው የምኖረው። የዛሬ 11 ዓመት አካባቢ ላይ ነው 11 12 ዓመት አካባቢ ላይ ፓልቶክ የሚባል ፕሮግራም አለ ተብሎ ፓልቶክ የሚባል ነገር ለማዳመጥ መጣን። ከዛ ስመጣ በጣም ሙስሊሞች በጣም እየሰሩ ነበር በዛን ሰዓት ኢትዮጵያ ውስጥ ነው። ኡስታዝ አቡ አይደር ነው ኡስታዝ ሐምዛ የሚባሉ አሁን ኡስታዝ መሐመድ ከድር ምትላቸው ማለት ነው። ሌሎችም ነበሩ። በወቅቱ በጣም በትልቁ ስራ ይሰራ ነበር። ኡስታዝ ጁንዱላ የሚባልም ነበረ። በጣም ይሰሩ ነበር መሬት ላይ በአንድ ቀን አዳሜት ሁሉ እየሄዱ 500 ሰው ያሰልማሉ ምናምን ነገር በጣም እንቅስቃሴ የነበረበት ሰዓት ነበር። ከዛ በኋላ ምንድነው ማድረግ ያለብን ሲባል ግሩፕ ተፈጥሯል ግባ ተባልኩኝ። ከዛ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ኦንሊ ጂሰስ አራቱም ያለበት ግሩፕ ገባን። ስራ መስራት ጀመርን። ከዛ ጭራሹኑ ቁርአንን እኔ ማጥናት አለብኝ ብዬ ሳጠናው ጭራሹኑ እየሳበኝ ነው የሚመጣው እየሳበኝ ነው እና በጣም ነገርኳቸው። በጣም እየተበጠበጥኩኝ ነው እኔ አልቻልኩም። ቁርአን የሚባለው ነገር ቢቀርብኝስ አልኩና ሁለተኛ ምናምን ብዬ ከደንኩት። በቃ አያገባኝም ስለ ቁርአን ምናምን ብዬ በቃ ስለ ባይብል ብቻ ተስል ባይብል ላይ ደግሞ ተስፋ የሚያስቆርጥ ነገር መስማት ጀመርኩኝ ከስኮላሮቹ እነ ዶክተር ፒዮ እነ ዶክተር ሞጃ ሞሜን ምናምን የመሳሰሉት ደግሞ ሌላ ነገር ይነግሩኛል። ያለ እድሜ ነበር ምን ጠራራው የነበረው በወቅቱ። በጣም እጠይቃለሁ። ባይብል ኦሪጂናል አውቶግራፊ የለም እባላለሁ። ባይብል የማኑስክሪፕት ዲፈረንስ አለው። ኬት ብሮክን ቼን አለው። የተሰበረ ሰንሰለት ነው ያለው። እነ ሳይናቲከስ፣ ቫቲካንስ፣ አሌክሳንደርስ፣ ኤፍሬማ የሚባሉ 5800 የሚያክል ማኑስክሪፕት አለ እና ኬት እንደመጣው እንትኑ ሶርሱ ራሱ አይታወቅም። በቃ ልቤ ተሰበረ። ሳልፈልግ በግዴ እንደገና ድጋሚ ቁርአን ማጥናት ጀመርኩኝ። ከዛ ቁርአን ማንበብ ጀመርኩኝ። ከዛ ሐዲስ ማንበብ ጀመርኩኝ። ተፍሲር፣ ሲራ ምናምን ነገር ማንበብ ጀመርኩኝ። በቃ መረበሽ ነው ስራዬ። ታገልኩኝ። እንደዛም ሆኖ ተመልሼ መድረክ ላይ መጣና ደግሞ ነብዩ መሐመድ እንደዚህ ነው፣ ነብዩ መሐመድ እንደዚህ ነው እያልኩ አወራለሁ። ውስጤ ግን ሌላ ነው ውስጤ የነበረው። በቃ ትግል ቤተሰቤ የምላርገው፣ ጎረቤቶቼ የምላርጋቸው፣ ጓደኞቼ የምላርጋቸው፣ አብራ አደጎቼ የምላርጋቸው ምንድነው? እንዴት ነው ማድረገው? የክላስሜቶቼ ምንድነው ምለው? ከዚህ በኋላ ወይ አግኖቲስት አልሆንኩኝ ወይ ኤቲስት አልሆንኩኝ። ዝም ብዬ እንትን እባክናለሁ። ቁርአንን ግልጥ ሳረገው አላህ ሲናገር ሰማዋለሁ። ያላ ንግግር ነው ቁርአን ሙሉ ለሙሉ ሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ ያረሰው እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ ይላል። ወይኔ የሚናገረው አላህ ነው ማለት ነው። እኛኮ አላህ በቁርአን ውስጥ ተናግሮ አያውቅም ስንል ነበር የነበረው። ቁርአን ያላ ንግግር ነው። ሰውኛ ዘይቤ አነበብኩት 5 ነው ከጫፍ ያነበብኩት።
እኔ በህይወት ዘመኔ ባይብልን ከጫፍ እስከ ጫፍ ከዘፍጥረት እስከ ራዕየ ዮሐንስ ድረስ እያልኩኝ 10 አንብቤዋለሁ። ለዛውም ተውት ሌሎቹ በእንግሊዝኛ ያነበብኳቸውን ዕብራይስጥና ግሪክ የሞከርኩት ምናምን ተውት። በአማርኛ ብቻ ነው የምነግራችሁ። ቁርአንን 5 ጊዜ በአማርኛ ከጫፍ እስከ ጫፍ ከሱረቱ ፋቲሃ ጀምርና ሱረቱ ናስ 5 አንብቤዋለሁ። በቃ እንደ አይነት እየተፈተንኩኝ ምን ነው ባላወቅኩት ቁርአንን በቀረብኝ ምን ነው ሙስሊሞችን እያወቅኳቸው ስለ እስልምና በውጪ አርካኑን ኢስላምና አርካኑን ኢማን እያልኩኝ እየተሰማኝ አረፌ ብቀመጥስ ለቆ አይለቅም። ራሱ አሁን ቃል ስትናገር አንድ ነገር ነበረ፣ ዝም ብሎ ይስባል ስትል ነበረ። አይለቃችሁም፣ ከጀመራችሁት አይለቃችሁም። በቃ ይሄ ነው ያለው እውነታ ማለት ነው። ማርኮ ያስቀራል። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላችሁ ጊዜ ነው የሚለው። አሸናፊ መጽሐፍ በመጣላቸው ጊዜ ይላል። እነዚያ የካዱት ጠፊዎች ናቸው ይላል። አሸናፊ መጽሐፍ ያሸንፋል። እንደሚያሸንፍ አይተናል። የብዙዎች ሰዎችን ህይወት ሲማርክ አይተናል። እና አሁንም ትግል ላይ ናት ያለችው ቃል። እመኑኝ የጊዜ ጉዳይ ነው። ቃል ምንም ነገር ብታደርግ እኔ እንትላላትን እንኳን ተዋት ቃልና ትንሿን አሁን በቅርብ ቀን ማናገር ጀምሬያለሁ። እኔ ዝም ብዬ የሆነ ነገር የሚሰማኝ ነገር አለ ውስጤ። ኢልሃም ይሁን ምን ይሁን አላውቅም፣ አላህ ነው የሚያውቀው። ብዙ ሰዎች አሁን በቀደም ተቃወሙኝ። ኧረ አላህና መልእክተኛውን ተሳደባለች ምናምን አሉኝ። እኔ አሁን ላይ ተውኝ። ትንሿ የምትባለው አሁን ቤቷ ብትበረብሩት የሆነ ነገር ታገኛላችሁ አይደል? የጊዜ ጉዳይ ነው ኢንሻአላህ። ብዙ ሰዎች ነፃ ይወጣሉ። ብዙ ሰዎች እንትን ይላሉ። ውስጣቸውና ውጫቸው አንድ አይነት አይደለም። ውጫቸው ነው እየተሳደበ ያለው። አሁን ቃልን ብትሏት የኢየሱስን አምላክነት ክጄ ምናምን ነገር በኢየሱስ ስም ምናምን ልትላችሁላ ትችላለች። ውስጧ ግን ሌላ ነው። ራሷን ትፈትሽ። የምሬ ነው የምነግራችሁ። አይደለም ቃል ብቻ አይደለም። ብዙዎች በእንደዚህ አይነት ነገር ውስጥ በይሉንታ ውስጥ ተሸምቀቀው ነው ያሉት። የጊዜ ጉዳይ ነው። ሁጃ ቆሟል። ከዚህ በኋላ ማለት ነው። ሪሳላውን ሰምታችኋል። ብዙ ክርስቲያኖች ሰምታችኋል። እውነቱን ሰምታችኋል። እያወቃችሁ ግን በእሳት አትጫወቱ። እኛ ጉዳያችን የቁጥር አይደለም። ጉዳያችን የቲፎዞ ጉዳይ አይደለም። ፖለቲካ አይደለም። እዚህ የተቀመጥነው ወይም ደግሞ ቢዝነስ ማን ሆነን ስለ ቢዝነስ አይደለም እያወራን ያለነው። የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ነው። ጉዳዩ የጀነትና የጀሃነም ጉዳይ ነው። ጉዳዩ ቁጭ ያልነው እዚህ ጊዜያችንን ያባከንት የምንለው አጅር እናገኝበታለን ካላህ ዘንድ ፕሪቪሌጅ እናገኝበታለን ብለን እንጂ ጊዜ ማቃጠል የለብንም በዚህ አይነት ጉዳይ። ሌላ እንደዚህ የሙድም አይደለም፣ ፎሎ ለመሰብሰብም አይደለም እዚህ ቁጭ ያልነው ጊፍት ለመሰብሰብም አይደለም እዚህ ቁጭ ያልነው ፌመስ ለመሆንም አይደለም። እንደዛ ከሚሆን በሃይማኖት ስም ከመነገድ ይልቅ ሁሉ ነገር ትቶ ጓሮ ላይ አታክልት ተክላችሁት በቆሎ ተክላችሁት አመት እንትን ብሎ ብትበሉበት ይሻላል። ይሄ እዚህም እዛም አጅር የለውም። ዓላማችንና ኢላማችን አላህ በሚያውቀው እዚህ የተሰበሰብነው ሁላችንም አላህ በሚያውቀው እናንተ ላኢላሃ ኢለላህ ብላችሁ ገመዱን ይዛችሁ ከጀሃነም ነፃ እንድትሆኑ አይደለም። ሩቅ አትሂዱ። ቃል አጠገብሽ ዘመድሽ የምታውቂው ጎረቤትሽ ሄደሽ ልጠይቂው አልጋ ላይ ሆኖ ቢያካስት ብታገኙ ውስጥሽ ሰላም አይኖረውም። ትታመሚያለሽ አብረሽ። ሰዎች ገሃነም ይገባሉ ሁጃ ከቆመባቸው በኋላ ጀሃነም ይገባሉ እየተባልን እየተነገረን እንዴት ነው እንቅልፍ የምተኙት? እንዴት እንቅልፍ እንተኛ? እኛ ለሰዎች እኛ የቀመስነውን ህይወት ሰዎች እንዲቀምሱ እንፈልጋለን። እኛ ያየነውን ብርሃን እኛም የጣፈጠውን ይሄንን ቅርጽና ይዘቱን ጣዕሙና ጥፍጥናውን አውቀን እንዴት ዝም እንበል ብለን ነው እዚህ የመጣን እንጂ ቤታችን አርፈን ብንቀመጥ እንችላለን። ልጆቻችንን ብናሳድግ ይሻለናል። ትዳራችን ላይ ሌላ ቢዝነስ ነገር ብንሰራ ያዋጣን ነበር። እና ቆም ብላችሁ አስቡበት። አይ ቲንክ ብዙ ሰዓት የለኝም ሉጣኔ ቢኖር ጥሩ ነበር። እሱ እኔ ቁርአንን ባላቀው ይሻለኛል ነው ያልኩት። የሆነ ሰዓት ላይ ባላቀው መጣኮ ኡስታዝ ኦኬ፣ ቁርአንን ባላቀው ይሻለኝ ነበረ። ቁርአንን ማወቄ ግን ውስጤን እንትን አለ። በቃ ብዙ ነገር ያሳጣው። ቤተሰቦቼን አጥቼበታለሁ፣ ጓደኞቼን አጥቼበታለሁ፣ አብሮ አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። ብዙ ነገር ያጣውበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላኢላሃ ኢለላህ የሚለው ገመድ ስለገባኝ ነው። ያንን ስለያዝኩኝ ነው። ሌላ ነገር አይደለም። የቁርአን እውነት ቁርአን የአምላካችን የአላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች
ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም ብሎ በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃአልና ፈአልና እያለ ፈጠረን ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛነት ይናገራል አላህ። እኛ እንዴት ዱዓ ማድረግ እንዳለብን ደግሞ ሲናገር ደግሞ አንተ እያለ ራሱ በሁለተኛ መደብ እንዴት መጸለይ እንዳለብን እንዴት ዱዓ ማድረግ እንዳለብን የሚናገር አምላክ ነው። እኛ ሄደን ሪሳላው ለሰዎች ስናደርስ ደግሞ ምን ማለት እንዳለብን ሲናገር ቁል በል ቁሉ በሉ እያለ ሁወ እርሱ እያለ የሚናገር አምላክ ነው ያለን። ጥንት የነበረው በአብርሃም በይስሐቅ በያዕቆብ የነበረውን ከአደም ጀምሮ የነበረውን እንተርክልሃለን እያለ አስታውስ እያለ የሚናገር አንድ አምላክ ነው ያለን። ጥንት የነበረው ነቢያትን ሲልክ የነበረው ለሙሳ ባህርን ክፈል አልነው እያለ የሚናገር አምላክ ነው ቁርአን ላይ ያለው እንድታውቁት። ወደፊት ያለውን የቂያማ ቀን ሁላ ሳይቀር ጀነትና ጀሃነም ወደፊት የቂያማ ቀን የጀነት ሰዎችና የጀሃነም ሰዎች ምን እንደሚሉ ሁሉ የሚናገር አንድ አምላክ አለ። የሩቅ ነገሮችን የሚናገር ጋይብ የሆኑትን የሚናገር ይሄ አንድ አምላክ ነው ያለው ራሱ። ቁርአን 1/3 ትረካ ነው፣ ቀሶስ ነው። ጥንት የነበረውንና ወደፊት የሚሆነውን የሚተርክ ነው የያዘው። ቁርአን 1/3 አቂዳ ነው፣ አንቀጸ እምነት ነው። ቁርአን 1/3 ፊቂ ነው፣ ሙሐከማት ነው፣ ህግጋት ነው ያለው። ይሄን አድርግ ይሄን አታድርግ የሚል ነገር ነው ያለው። ቀስ ብላችሁ ረጋ ብላችሁ በአጽኖትና በአንክሮት አጥኑት። ለክርስቲያኖች ማስተላለፈው መልእክት ይሄ ነው። ብቻ አልችልም እንግዲህ ይቅርታ። ድብልቅልቅ ያለ ስሜትም ነው ያለው፣ ደስ የሚልም ነገር ነው ያለው። ውስጤን መቆጣጠር የምችልበት እንትን ውስጥ ካፓሲቲ ውስጥ አይደለም መሆን ያለውት። አፉ በሉኝ። በኋላ ፕሮግራም አለኝ። ጉድ አይዲያ ስላገኘው በጣም ደስ ብሎኛል። በተቻለ አቅም በጃቢር በኩል መልእክት አስቀምጥልኝ፣ ስልክህንና በሜሴንጀር ብንገናኝ ደስ ይለኛል፣ ብናወራ ደስ ይለኛል። ማንኛውም ጥያቄ ሲኖርህ እስላሚክ ኮንቴንት ያላቸው ምን ክርስትናውን ታውቀዋለህ፣ እኔ ያላንተ ልነግርህ አልችልም። ባይብል ብዙ አንብበሃል፣ ብሉይ ኪዳንና አዲስ ኪዳንን አንብበሃል። ኮሜንተሪ ክላሲካል ኮሜንተሪዎችንም ሞደርን ኮሜንተሪዎችንም ታነባለህ። ከሌለ ምን ልሰጥ እችላለሁ? ቀላል ነው። ዲንን በተመለከተ ግን ማንኛውም ጥያቄ ቁርአንና ሐዲስ ላይ ጥያቄ ካለ ይዘና እንኳን አይደለም ሌላ ቦታ እዚሁ አደባባይ ላይ መነጋገር እንችላለን። ይሄን ነው የምለው። እንግዲህ ጊዜን አላህ ይባርክልህ፣ አላህ ጽናቱን ይወፍቅህ። ለኔም እንዳልኩ ዱዓ አድርግልኝ። ራስ ወዳድ ነኝ አዋቃለሁ። ምክንያቱም ያለብኝን ነገር ስለማውቀው ጊዜን አላህ እንዲባርክልኝ፣ ልጆቼን አላህ እንዲያሳድግልኝ፣ ጤናዬን አላህ እንዲመልስልኝ ዱዓልን ታደርግልኝ እፈልጋለሁ። በተረፈ ደግሞ ለኡማውም ደግሞ ዱዓ አድርግለት። ራስ ወዳድ ሳሉ ለኛም እያሉ ነበር ከስር ያሉት። ኢንሻአላህ ዱዓ አድርግላቸው። ብዙ አወራው አፉ በሉ ይላል ብላችሁ ለጉድ አይዲያ መድረኩን ከፍታ አደርጋለሁ ማለት ነው። እኔ አዳምጣለሁ። ኮሜንቱን አታፍኗቸው፣ ያ ጀማ አታፍኗቸው። የሚሳደቡ ሰዎች ከሌሉ ይኮምቱ፣ ሐሳባቸውን ይግለጹ፣ ደስታቸውን ይግለጹለት፣ ያበረታቱት ጉድ አይዲያን ማለት ነው። ኮሜንቱን ክፍት አድርጉላቸው ያልኩ። እሺ ጀዛከላህ ኸይር ኡስታዚ። አይ ቲንክ ጉድ አይዲያ ትንሽ ቢረጋጋ አሪፍ ነው ብዬ አስባለሁ። ያው እንትን ነው በጣም ስሜት የሚነካ ነገር ነው፣ ድብልቅልቅ ያለ ስሜት ነውና ትንሽ አየር ይውሰድ። ምናልባት ለቃል እድል ብንሰጣት ደስ ይለኛል። ማውራት የምፈልጊው ነገር ካለ ቃል፣ ያው አጠገባችን ያለሽ ሰው ስለሆንሽ ማውራት የምፈልጊው ነገር ካለ ላንቺ እድል ልስጥሽ ቃል። ሰላም ላንቺ። እሺ ጃዬ ትንሽ ደቂቃ ጠብቁኝ፣ አወራለሁ። እኔ ጉድ አይዲያ ነው ማውራት የምፈልገው። አንጠብቅሻለን፣ ችግር የለውም። እሺ እስከዛ ድረስ እውነት መጣ የኡስታዝ ወሂድን በጣም ቆንጆ አይ ቲንክ 2 ቀን ነው ፈጀብኝ ያለኝ መሰለኝ። በጣም ቆንጆ ቪዲዮ ሰርቷል። ገብታችሁ ኮፒ ሊንክ አድርጉለት። እሱ ቆንጆ ቪዲዮዎችን በሰራ ቁጥር አካውንቴን ዝጉ፣ አዘጉት፣ መታችሁ ሪፖርት አድርጉት የሚል አይነት ማስታወቂያ የሚሰራ ነው የሚያስመስሉት። ይገቡና ሪፖርት ያደርጉበታልና ያንን ማስታወቂያ ደግሞ ነቅለን ይመጣል። ኃላፊነት የኛ ነው። ስለዚህ ገብታችሁ ኮፒ ሊንክ አድርጉለት፣ እዩለት። ኮመንት ላይ በቃ ቪዲዮን የሚገልጽ መጠነኛ የሆነ ኮመንት አስቀምጡ። ከወጣው በኋላ ያው ኮመንት ላረም ይሄዳሉ እንደየሁሉ ጊዜው ማለት ነው። እንደ አስፈላጊነቱ ለእናንተ ነጥብ ይሰጣችኋል። ያልኮመታችሁ ሰዎች ካላችሁ እንግዲህ ከኔ ጋር እንቀያየማለን ማለት ነው። ስንቀያየም ደግሞ ምን አይነት ነገር ውስጥ እንደምገባ ታውቃላችሁ። እንደዛ እንዳይሆን እንደዛ አድርጉ። ጉድ አይዲያ አለክ
ይህ ልጅ በትኖን ጠፋ እኮ ሜዳ ላይ። አዎ አለው። ለማን ትተህ ነው ጠፋ? ደንግጬ ነበረ ምን ሆኖ ነው ብዬ እዛ ወጣሁት። ቀጥል ሀቢብ። አዎ አይ ወጣሁ እንዴ ወይድ ሲወርድ ምን ሆኖ ነው ብዬ እሱ ሳይመጣም አላወራም ብዬ ወረድኩ። አስደነገጠኝ። አይዞ ኡስታዛችን ቃተኛም ወገደኛም አይደለም ደርባ። ለማንኛውም ጀዛከላ ቀጥል። ጉዳይ ዲያይ ይሰማል። ጉዳይ ዲያ እንግዲህ ያው ኡስታዝ ወሂድ የተናገረውን አው ይሰማኛል። አይ ኡስታዝ ወሂድ የተናገረው ጀዛከላ ኬር ነው የሚባለው። አሁን አንተ ስትል ነው ባይዘው ይለመልኩት። አው ልክ ጀዛከላ እና እኔ ምንም መጨመር የምፈልገው ነገር የለም እዚህ ላይ የተናገረው ላይ። እሺ ከሌሎቹ ይቀጥሉ አይሻልም? ጃይ እሺ ትንሽ አው ተረጋጋ። እኔም ያለው ነገር ስሜቴ ነው። እኔ ራሱ ማይኬን ለመክፈት ስንት ወጣው ወረድኩኝ እና ችግር ትንሽ ተረጋጋና ሐሳቦቹ ጠርቀምቀም ሲሉልክ ልብህን የሚያረካ ንግግር ታደርጋለህ ማለት ነው። ምክንያቱም ሰው ሳይዘጋጅ ሲያወራ ራሱ ሌላ ነገር ሊዘላብድ ይችላል። ስለዚህ ትንሽ ተረጋጋና የምፈልገውን እንትን ታወራለህ። ኢሶኬ እሺ። አቡኪ ሰላም አለይኩም። የጠፋ ሰው ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? ምንድነው ታርጋ ቀይረ ግራ የምታጋባው ሰው? አልሐምዱሊላህ። አንተ በጣም ኢፌክት አለው ለካ። ደነገጥኩኝ እኮ ከቀየርኩት በኋላ በጣም ኢፌክት አለው። እኔማ አሁን እኮ የመጣሁት ቅሬታ ላቀርብ ነበር። ኡስታዝ ስላሉ ሌላ ጊዜ እናወራለን። እኛ አንድ ነገር ለጉድ ለማሚ አንድ ነገር ልበልና ኢንሻአላህ ትቀጥላላችሁ። አፍወን ማሚ አንድ ያስቀመጥኩልህ መልእክት አለ በውስጥ ሲመችህ መልእክቱን መልስልኝ። እሺ መሐመድ ጉድ አይዲያ ሲመችህ መልእክቱን መልስልኝ ኢንሻአላህ። ሲመችህ ሳትጨናነቅ የተመቸህ ሰዓት። እሺ አይ አቡበከር ነህ እንዴ? አቡበከር ነህ እንዴ? አቡበከር ወዘዊ መች ነው መች አወራን መሰለህ? አብዱልከሪም ጋር አንድ ላይ አውርተን ነበርና ገርሞኝ ነበር። እየተከታተልኩኝ ነበር ሻሃዳ ያስክበት ሁኔታ ምናምን ራሱ አን ኤክስፔክተድ ነበር። አልহামዱሊላህ አላህ ሙቀሊበል ቁሉብ ነው፣ ልቦችን ገለባባጭ ነው። ይሄ አስተማሪ ደግሞ ትሆናለህ ብዬ ተስፋ አደርጋለሁ። ያንን ተስፋ አደርጋለሁ። አልহামዱሊላህ ብቻ ሲመችህ በውስጥ በኩል እንትኔን መልእክት ጽፌልሃለሁ ኢንሻአላህ በአንዳንድ ነገራቶችን እንድናወራ። ያንን ነገር ኢንሻአላህ መልስልኝ ኢንሻአላህ። ቀጥሉ ጃ። እሺ አቡኪ ጀዛከላ ኸይር። እሺ እስሚዞ ሰላም አለይኩም። ሀጂ እስሚዞ እያወራ ከሆነ አትሰማም። እሰማለሁ አቡኪኒ ምናልባት አትሰማለህ። ከስሚዝ ነው ይሰማል። እሺ እንትን 4 ሰዓት ላይ ኡስታዝ ወሂድ ቤት ፕሮግራም አለና ሁላችሁም ተጠርታችኋል እንዳቀሩ። ቃሊ ማውራት በምችይበት ሰዓት እንግዲህ ማውራት ትችያለሽ። ያው አሁን ደግሞ የሁላችንም ማይን ደግሞ ወደ አንቺ ነው። እንግዲህ አላህ ሂደውን ሰጥቶሽ ወደኛ ብትመችልን በቃ ትልቁ ሐሳባችን ነውና ኢንሻአላህ ዱአ አድርጉላት ለቃሊ። አይ ቲንክ እስቲ ኢንሻአላህ ብቻ። እሺ ገሚ ማውራት የምፈልገው ነገር አለ። እኔ ወላሂ በጣም ተደበላልቆብኛል። እኔ ራሱ
ግን ኡስታዝን ስላገኘዋቸው በጣም ደስ ብሎኛል። ጉድ አይዲያ ትላንትም እንትን ስል ነበረ አንዳንድ ሀሳቦች ምናልባት በሌለህበት ሰምተውም ከሆነ ኡስታዝ ወላሂ በጣም አላህ ደግሞ እንግዲህ ጨርሶ ይማርህ ያለውበትን ሁኔታ እኔ ነኝ የማውቀው ስላልክ እኔ በጣም ነው የተሰማኝና የነገሩትን የሚመልስ የሚነገረውን በሚስጥር የሚይዝ ያ አምላክ ያንተንም ጤና የለመንከውን የጠየቅከውን ያንን የምትፈልገውን ያንን የምትሻውን ነገር አላህ ጠቅልሎ ይስጥህ ለማለት እፈልጋለሁ። ኡስታዝ ዱዓ እናደርግልሃለን። ወላሂ ሌሎቻችሁም ዱዓ አድርጉለት። ለምን እንደሆነ አላቅም፣ በጣም ነው ፊል ያረኩት ከንግግሩ። አንዳንዴ ለሰዎች የማይወራ ነገር አለ፣ አውጥተህ የማትናገረው ነገር አለ፣ እንደዚህ አደባባይ ላይ የማታወራው ነገር አለና ትንሽ ፍንጭ ግን ስናገኝ ሁላችንም ከልባችን ወላሂ በምንሰግድበት ሰዓትም ሆነ ኤኒ ታይም ትዝ ባለን ሰዓት ዱዓ እናርግለት። ኡስታዝ በጣም እንቁ ሰው ነው፣ የምንወደው ሰው ነው፣ በጣም የምናከብረው ሰው ነው። ማለት በንጽጽሩ ዓለም እኔ ከማውቃቸው ሰዎች ለኔ በጣም ትልቁና ኮንቪንሲንግ የሆነ ትልቅ ሰው ነው እና ያንን ማለት ፈልጋለሁ። ጉዳዲያ ወንድማችንም እንኳን ደህና መጣህ። የመጣኸው ወደ አላህ ነው። ብቻውን ሰማይና ምድርን ወደ አጸናው ጌታ ነው። ላንተ የቅርብ ወደ ሆነው ነው የመጣኸው። ስለዚህ አሁን ላይ ላንተ ከማንም በላይ ከጓደኛ በላይ ከእናት ከአባት በላይ ከዘመድ ከጎረቤት ድሮ ከምታውቃቸው የቲክቶክ ወይንም ደግሞ በተለያየ ቦታ ያንተ ፋን የሆኑ ሰዎች ከነሱ በላይ ላንተ ቅርብ የሆነው አላህ ነው። የቀረብከው ወደሱ ነው፣ የያዝከው ደግሞ እሱ ነው። ወላይ ወደ ኋላ ማየት በሴንቲሜትርም በለው በኪሎ ሜትርም በለው ካንተ የሚርቁትን ሰዎች ነው የምታየው። ነገር ግን እዚሁ በቆምክበት ግን ስታስበው ከማንም ከምንም በላይ አጠገብህ ያለ አላህ አለና እኛም እንዳንተው ሰለምቴ ነን። ምናልባት 4ኛ ወር አካባቢ ይመስለኛል ያለውት አሁን ጃንዋሪ አካባቢ መሰለኝ የሰለምኩት። ምን ልልህ ፈልጌ ነው አሁን ላይ በጣም ብዙ መራቃቸውን መቀየማቸውን ካንተ ጋር መጣላታቸውን ሊገልጹልህ የሚፈልጉ ብዙ ሰዎች ሊኖሩ ይችላሉ። ወላይ ከማንም ከምንም በላይ የሚበልጠውንና የተሻለውን ስለያዝክ ምንዛሬያቸውን ሊያሳዩህ ቢሞክሩ እንኳን የነሱ ምንዛሬና የአላህ ምንዛሬ የያዝከው አላህና የነሱ ምንዛሬ እኩል አይደለም። እሺ እኔ በዶላርና በኢትዮጵያ ብርም አላመሳስለውም። ለዛ ነው ጀስት ምንዛሬ ብዬ ያለፍኩት። አሁን አንተ ያዝከው አላህ ከሰዎች አንተ ጓደኛንን ከሚሉ በጣም መራቃቸውን ሊያሳዩ ከሚፈልጉ መቀየማቸውን ሊነግሩህ ከሚፈልጉ ከጎረቤቶች ከጓደኞች ከዘመድ ከቤተሰብ ሁሉ በተሻለ አይደለም፣ በብዙ እጥፍ ላንተ የተሻለና ትክክለኛውን ምርጫ ስለመረጥክ እሱን አጥብቀ ያዘው። በቃ ያንን ያዘው፣ በዛ ጽና። የሁሉ ነገር መነሻና ስለዚህ እነዚህ የምታያቸው ጓደኞችህና ቤተሰብ ዘመድ አሁን ማኩረፋቸውን የሚነግሩ ምክንያቱም ይሄን ነገር እኔ ካለውበት ሲቹዌሽንም አንፃር ካሳለፍኩት ጀርኒም አንፃር አንዳንድ ሰዎች ላይ ይረዱት ይችላሉ። ይሄንን የሚያውቁትና የሚረዱት ሰለምቴዎች ናቸው ብዙ ጊዜና ከሆነ ዳይሜንሽን ወደ ሆነ ዳይሜንሽን ሺፍት አድርገሃል በቃ። ስለዚህ ሁለት ነገር ነው። እዚህ ያላችሁ ወንድሞች እና እህቶች በተለይ ሙስሊም ወንድሞች እና እህቶች በደንብ ልናበረታታው፣ ልንቀርበው፣ ልንጠይቀው፣ ልንዘይረው ይገባል። ሌላው ደግሞ በዛኛው ዳይሜንሽን ያለ ሰው ደግሞ ምናልባት አንዳንዱ በቃ መንገድ ላይ እንኳን አግኝቶት ሰላም ላይለው ሁላ ይችላል። ኦኬ ይሄ ሁሌ ትዝ ሊል የሚገባው ወላይ ከያዝከው ነገር ጋር እንደማይገናኝ በቃ አንተ እጅህ ላይ ካለው ነገር ጋር አይመጣጠንም። እነዚህ ሁሉ ቁርአን ላይ አንድ ሐዲስ አለ፣ አንድ እንትን አለ እና
ምን ይላል መሰለ ወንዶች ልጆችና ሀብትና ወንዶች ልጆች የቅርቢቱ ዓለም ጌጦች ናቸው ይላል። እና እነዚህ ሁሉ አሁን አንተ ቅያሜያቸውን ሊነግሩ የሚፈልጉት ሁሉ ምንድናቸው? የቅርቢቱ ዓለም ሰዎች ናቸው፣ ወራጆች ናቸው ማለት ነው። ስለዚህ የምትቀጥለው ከአላህ ጋር ነው፣ የምትቀጥለው ከሱ ጋር ብቻ ነው። ረዛቅ ከሆነው ጋር፣ ወሃብ ከሆነው ጋር፣ የሰጪዎች ሰጪ ከሆነው ጋር ነው የምትቀጥለው። ስለዚህ ትልቅ ነገር ነው ያስከው። ማሻአላህ በጣም ደስ ብሎናል። በርታ። ቀጣይ ደግሞ በደንብ ተዘጋጅተህበት በደንብ እንትን ብለህ ንጽጽሩ ላይ ብዙ ስራዎች ካንተ እንጠብቃለን ኢንሻአላህ። ይሄን ለማለት ፈልጌ ነው። ጃይ አመሰግናለሁ። ጀዛኩሙላህ ኸይር። እሺ ጋሜ ጀዛከላህ ኸይር ሀቢቢ። ያው አንተ ምርጡ ሰለምቴ ወንድማችን ነህ። አንተ ራሱ በራሱ የሆነ በጣም ደስ የሚል ታሪክ አለው። አላህ ይጠብቅ፣ ሁላችንንም አላህ ያጽናን። ቃሊ ተመልሰሻል? ካልተመለሽ አንሚት አታድርጊ፣ ችግር የለውም እንረዳሻለን። እሺ በተመለሽ ጊዜ ንገሪ። ሳላ ዘይኑ ሰላም አለይኩም ሀቢቢ። ወአለይኩም ሰላም ወራህማ። ጃብር እንዴት ናችሁ ሁላችሁ? አልሐምዱሊላህ። ሙዲ ነፋኒ ሳላ ሙዲ ነጮሮ ሙዲ ያራም እየሰማው ነበርና ጥሩ ሀሳቦች ተነስተዋል። ከጉዳዲያ ጋርም የተወሰነ በውስጥ አውርቻለሁ ኢንሻአላህ። ኤልያስ እንዴት ነህ? መሐመድ ሰላም ነው። ቴክስት አድርጌልህ ነበረ። ቀጥል ሰላም። አየ መልስልኝ። ጃቢር ርዕስ አላችሁ? ርዕሳችን ጉዳይ ነው። ኦኬ እሺ በቃ ለምን ሰለም ይላል። ይሄ ሰላምቴዎችን የሚመለከት ይመስለኛል። ስለዚህ ለምን እንደሰለማችሁ ብትነግሩንና ብንማርበት ደስ ይለኛል። ክርስቲያኖች ደግሞ ለምን እንደማይሰልሙ ቢነግሩን እነዚህ ነገራቶች እንትን ቢሉ አሪፍ ነው። እስቲ በዚህ ቀጥሉ። አዳምጣለሁ፣ ሐሳብ ሲኖረኝ ደግሞ አስቀምጣለሁ። እሺ ሳህላ ምርጡ ወንድማችን እንግዲህ አላህ ይጠብቅ፣ አላህ ይጨምርልን። እንግዲህ ልፋትን ይቁጠርልን ነው የምንለው ኢንሻአላህ። እሺ እስሚዞ አለክ? ግን ከስሚዞ በፊት እውነት መጣ ቁርአን ይቀራልናል እቀራለሁ ብሎ ነበር ዛሬ ብሎ አሁን ማን ያምነኛል? ኦኬ እሺ እስሚዞ ሰላም አለይኩም። አለይኩም ሰላም። ጃ እንዴት ነህ? አለው ዛሬም ኔትወርኩን በላ ያንተ ነገር መብራቱን በልተው አይሆንም መቼስ ኢትዮጵያ መንግስት አይፋታም። መብራቱን በልተው አይሆንም መቼስ መንግስት አይፋታም ከበላከው። ማንኛውም ነገር የመበላት ግዴታ አለበት። ይሄ የስሚዞ ህግ ነው ያው እንደምናውቀው። ቀጥል ሀጂ። እኔ በኋላ ቀጥላለሁ። አሁን ሐሳብ የለኝም። እየበላሁ ነው በል። ምን ሐሳብ የለኝም። ውጣ እያወራክ እንደሆነ እኮ ያስታውቃል። ዋጥቃትና ዋጠጥተክ እኔ ሐሳብ የለኝም በኋላ አወራለሁ አልክ። እሺ ይመጅ። ቃል አለሽ? ተመልሰሻል? እሺ ቃል አልተመለሰሽ። ጉዳይ አለክ? እስቲ እኔ አንድ ጥያቄ ጠይቀና የራስን ኦፒኒየን ትነግረኛለክ። አሎ ይሰማል። ግን ድምጼ የሆነ እየቆየ ነው አንዳንዴ መሰለኝ። አሁን ኔትወርኬን አስተካክየዋለሁ። ይሰማል? ትሰማለህ በደምብ። እሺ ምን መሰለህ፣ አሁን ለምሳሌ ክርስቲያኖች ብዙን ጊዜ የሚምታታባቸው ነገሮች አሉ። ያው እኛም ብዙ ብለናል። ኢየሱስ ክርስቶስን መውደድና ኢየሱስ ክርስቶስን ማምለክ በጣም የተለያየ ነገር ነው እና ይምታታባቸዋል። ኢየሱስ ክርስቶስን መውደድ ኢየሱስ ክርስቶስን ማምለክ ይመስላችኋልና እስኪ ስለዚህ ነገር አንተ ምን ትላለህ? ኢየሱስ ክርስቶስ መውደድና ማምለክ ትንሽ ስለሚቀላዋለህ እስቲ የምትለን ነገር ካለ ቀጥልና እስቲ ሁላችንም የየራሳችንን ሐሳብ እናስቀምጥበታለን ኢንሻአላህ። እንግዲህ ኢየሱስ ክርስቶስን መውደድና ማምለክ የሚለው ላይ
አሁን በክርስትና ላይ እግዚአብሔር ፍቅር ነው የሚል መጽሐፍ ቅዱስ ክፍል አለና ብዙ ጊዜ ሰዎች ሁሉም ክርስቲያኖች በሚለው ሁሉም እግዚአብሔር ፍቅር ነው የሚለውን የሚረዱት ፍቅሩን የገለጸበት መንገድ እንግዲህ ኢየሱስን ልኮ ራሱን አዋርዶ መከራ ደርሶበት ሞቶ እና ተነስቶ ያው ታሪክ እንትኑን ዝርዝሩን መናገሩ ብዙም እንትን አይደለም። ዋናው ኮንሴፕቱን ለመናገር ያህል ነው። ከዛ አንፃር እግዚአብሔር ፍቅሩን የገለጸበት መንገድ ተብሎ ሁሉም ክርስቲያን እግዚአብሔር ፍቅር ነው ሲል ኢየሱስ የከፈለውን መከራና ችግር እያሰበ ነው። በእስልምናው ደግሞ አላህ ፍቅር ነው ወይ የሚል ጥያቄ እኔም በፊት ጠይቅ ነበረ። ክርስቲያኖችም ይጠይቃሉ። አሁን ድረስ አለ አይነት ጥያቄ። አንድ አካል ፍቅሩን የሚገልጽልህ ግዴታ ራሱን በማዋረድ አይደለም። እዚህ ጋር ነው ችግሩ ያለው። ፈጣሪ ራሱን ስላዋረደ ላንተ ብሎ ራሱን ማዋረዱ አይደለም። ይሄ ፍቅር መገለጫ መንገድ አይደለም። ፍቅር በብዙ አይነት መንገድ በእርግጥ ይገለጻል። أنا الفقير إليك يا ዋረዱ አይደለም። ይሄ ፍቅር መገለጫ መንገድ አይደለም። ፍቅር በብዙ አይነት መንገድ በእርግጥ ይገለጣል። ፍቅር በራሱ በባህሪው በብዙ አይነት መንገድ ይገለጣል። ፈጣሪ ፍጥረታቶችን ሁሉ የፈጠረው አፍቅሮ ወዶ ነው። በመጀመሪያ ሁሉንም ፍጥረታት ፈጥሯል። ሁሉንም ፍጥረታት ሲፈጥር አፍቅሮና ወዶ ነው የፈጠረው። የማይወደውና የማያፈቅረው ቢሆን ኖሮ ፍጥረታቶችን አይፈጥርም ነበር። አላህ ፍጥረታቶችን ሁሉ ፈጥሯል። የፈጠራቸው ፍጥረታቶች ሁሉ እሱን እንዲያመልኩትና እሱን እንዲገዙት አድርጎ ፈጥሯቸዋል። ስለዚህ ወዳቸዋል። ፍጥረታቶቹ ደግሞ እንደዚሁ እሱን ብቻ ሲያመልኩና እሱን ብቻ ሲገዙ አምላካቸውን ይወዱታል። ፍቅር ማለት ይሄ ነው። ፍቅር ማለት መታዘዝም ነው፣ መገዛትም ነው፣ መታመንም ነው። የግዴታ ራስን ጥለ ማዋረድ እንደዚህ አይነት ፍቅር ሲጀመር የወንጌል ፍቅር ከዚህ በፊትም ያው ጃይ ተናግሬያለሁ። እኛ ጋር ያለው አመለካከት እኛ ጋር ያለው ወንጌል የተሰበከበት ወደ ዓለም የተሰበከበት መንገድ መጽሐፍ ቅዱስ ላይ የተገለጸበት መንገድ የአምላክን ክብር የሚያዋርድና ዝቅ የሚያደርግ ምን እንግዲህ አምላክ መከራ ደርሶበት ከተወለደ ጀምሮ እስከ ስቅለቱና ሞቱ ትንሣኤ ድረስ መጀመሪያ ሲወለድ ትስቃለህ። አምላክ ለኔ ብሎ ተወለደልኝ ብለህ ትስቃለህ። ከዛ በኋላ ይከሱታል፣ ታዝናለህ። ከዛ ወስደው ይሰቅሉታል፣ ታለቅሳለህ። ከዛ ትንሣኤ ተነሳ ይባላል፣ ትስቃለህ። እንዲህ አይነት ፍቅር ይሄ ፍቅር አይደለም። ፍቅር ማለት አምላክህ ስለሚወድ እርሱ መገዛት ነው። ለምሳሌ ምን ይላል ጌታ ኦሪት ዘጸአት 5:6 መሰለኝ የእስራኤላውያኖች የጸሎት መነሻ ምንድነው? እስራኤሎች ስማ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስ ውደድ፣ እርሱን ብቻ አምልክ ነው። ይሄ ነው ትልቁ ፍቅር። ትልቁ ፍቅር አምላክን መታዘዝና አምላክን ብቻ ማፍቀር ነው። ለአምላክ ብቻ መገዛት ነው። ከዚህ የበለጠ ፍቅር የለም። ስትበድለው ፈጣሪ ሲፈጥር በደለኛ እንደምትበድል ያውቃል፣ እንደምታጠፋ ያውቃል። ሰው ነህ፣ በድለሃል። ከሰይጣንና ከኢብሊስ ወይም ሰይጣን ከሰይጣንና ከሰው ልጅ ሁለቱን የሚለየው ምንድነው? የሰው ልጅ ይቅርታ የማለት እድል ተሰጥቶታል። ሰይጣን ግን ይቅርታ የማለት እድል አልተሰጠውም። ይሄ ራሱ ፍቅር ነው። ፈጣሪ ለሰው ልጅ ይቅርታ የማድረግ ይቅርታ ሲያደርግልን እንደሚያፈቅረን እየገለጸልን ነው። ምህረት ሲያደርግልን፣ ይቅርታ ሲያደርግልን፣ ይሄ ፍቅር ነው። ለሰው ልጆች በሙሉ ለበደሉት በደል ምህረትን ፈጣሪን እንዲለምኑት ፈጣሪ እድል ሰጥቷል ለሰዎች ሁሉ።
ለሰዎች ሁሉ እድል ሰጥቷል። ፈጣሪ ሁሉንም ይቅር ለማለት የተዘጋጀ ነው። መሐሪና ይቅር ባይ አዛኝ ስለሆነ ይመራል፣ ይቅር ይላል። እና ይሄ ነው ፍቅር ማለት። ፈጣሪ ፍቅር ባህሪው ነው። ለፈጣሪ የሆነ ጊዜ የሚጨመርለት የሆነ ጊዜ የሚቀነስለት አይደለም። በአዲስ ኪዳን አፍቃሪ፣ በብሉይ ኪዳን ኃይለኛ፣ ቁጦኛ፣ በጣም አደገኛ። ልክ አዲስ ኪዳን ሲመጣ ደግሞ አፍቃሪ መጦ መከራ የሚደርስበት ሚንከራተት ምን የሚል እንዴ! እግዚአብሔር ፍቅር ነው ከተባለ ዘላለማዊ ፍቅር ከሆነ ከዘፍጥረት ጀምሮ እስከ መጨረሻው ድረስ አፍቃሪ ነው ማለት ነው። አፍቃሪ ከሆነ ደግሞ ምን ማለት ነው? ፍጥረታቶቹን የሚያፈቅረው በምንድን ነው? በምን መመዘኛ ነው? አንደኛ ስለፈጠራቸው፣ ሁለተኛ እንዲታዘዙለትና እንዲገዙለት። መላእክቶችን የፈጠረው እንዲያመልኩት እንዲገዙለት፣ የሰው ልጆችን የፈጠረው እንዲያመልኩት እንዲገዙለት። በዚህ ፈጣሪ ይወደናል፣ ያፈቅረናል። ይሄ ነው ፍቅር ማለት። እና ኢየሱስን ሙስሊሞች ትጠሉታላችሁ እንዴ? እስቲ ጻፉልኝ። እስቲ ሙስሊሞች ትጠሉታላችሁ እንዴ ኢየሱስን? እኔ እስልምናን የተቀበልኩትኝ ኢየሱስን ጠልቼው ነው እንዴ? አልወደውም ብዬ ነው እንዴ? እስቲ ጻፉልኝ። ኢየሱስን ጠሉታላችሁ? ኢየሱስን ትወዱታላችሁ? እንወደዋለን ነው የሚሉት። ሁሉም ሙስሊም ኢየሱስን ይወደዋል። ኢየሱስን ከውርደት ከተጠላ ከመናቅ ከጥላቻ እንደተጠላ እንደተዋረደ እንደተናቀ ሳይቆጥሩ ሙስሊሞች ኢየሱስን ያፈቅሩታል፣ ይወዱታል። ስለዚህ እኔም ኢየሱስን እወደዋለሁ። ኢየሱስን እኔ አልካድኩትም። ኢየሱስን ትክክለኛ ቦታውን ያገኘው እስልምና ላይ ነው። በስነ ስርዓት በነብይነት ክብሩ በመልእክተኝነቱ ክብር ወንጌልን ምድር ላይ መጥቶ ሊያገለግል ምድር ላይ መጥቶ ወንጌልን አስተምሮ ወደ ሰማይ አድርጎ ሄዷል ብለው ሙስሊሞች ያስተምራሉ፣ ያምናሉ። አያመልኩትም። አምላክ ሰው ሆነ ካልክ በቃ ፌል አረክ። ይሄ ፍቅር አይደለም። አምላክ የግዴታ መጥቶ ላንተ ሞተልህ። መለኮት ይሞታል አይሞትም? አምላክ ሞቶልኛል። ስትሄድበት ራሱ ዲቴል ስትሄድበት ራሱ አይገባህም እኮ መቆሚያም የለውም። የሆነ ቦታ ማትቆምም ክርስትና ላይ ነገረ ድህነቱ እያንዳንዱ እንደው ሳይንቲፊክ ነው እንዳትለው፣ ፍልስፍናም ነው እንዳትለው፣ እንደው ምን እንደሆነ ራሱ አይገባህም፣ አያልቅም። የሆነ አካላቶች ብቻ የሚረዱት እነሱ መልስ ሲሰጡ የምትጠብቅበት እና ወንድም እህቶች፣ አምላክ ፍቅር ነው ወይ? አዎ አምላክ ፍቅር ነው። አጥፊዎችን አይወድም። አምላክ አጥፊዎችን አይወድም። አጥፊዎችን በቃ ዋጋ ከፍዬላችኋለሁ እንደፈለጋችሁ ነው አይልም። አምላክ ያጠፋ ሰው ይቅርታ እንዲጠይቀው ይፈልጋል፣ ይቅርታ ይቀበላል፣ ይቅርታ ያደርጋል። እስልምና ውስጥ ያለው ይሄ ነው ያለው። ስለዚህ አላህ ፍቅር ነው። አላህ ከዘላለም እስከ ዘላለም ፍጥረታቶችን ሲፈጥር ፍቅር ነው። ያህዌ የእስራኤሎች ያለና የነበረ ያህዌ ብለው ይጠሩታል። የአብርሃም የይስሐቅ የያዕቆብ የነቢያቶች አምላክ ያለና የነበረ ብለው ይጠሩታል ያህዌ ብለው። በዘመኑ መጨረሻ ደግሞ ለአረቦች ነብዩ መሐመድን አስነስቶ ለዓለም ሁሉ ቁርአንን እንዲያስተምር ክርስቲያኑንም አይሁዱም ሁሉም እንዲስማማበት አንድ በሆነ መሰረታዊ በሆነ ነጥብ ላይ አገናኝቶናል። እሱም ከአንድ አምላክ ውጪ ሌላ የሚመለክ የለም። ነቢያቶች፣ መልእክተኞች ሁሉ የአላህ መልእክተኞች ናቸው፣ የአምላክ መልእክተኞች ናቸው። ስግደት አይገባቸውም። እነሱን እየለመኑ አማልዱኝ አድኑኝ ማለት የለም። መላእክት አይጸለይላቸውም። አማላጅ ምናምን ቅዱሳን አማላጅ እንደዚህ አማላጅ እንባል ነገር የለም።
ጽድት ብሎ ሁሉም ጸሎት አድርጎ ፈጣሪውን ምህረትና ይቅርታ የሚጠይቅበት ሃይማኖት ነው። ግን እኔም ራሱ ይሄንን መቀበልና ይሄንን መዳፈር ይሄንን እውነት መቀበል በጣም ከባድ ነው። በጣም ከባድ ነው። በጣም ይከብዳል። የኦርቶዶክስ ሊቃውንቶች፣ የፕሮቴስታንት ፓስተሮች ትልልቆቹ ቁርአንን ሳይፈትሹ ቀርተው ይመስላችኋል? ኖ እውነት ስለሆነ አይቀርቡትም፣ ንክች አያረጉትም። ምንድነው የሚባለው? ቆሻሻ ባለበት ዝንብ ይበዛል ይባላል። እርስ በራስ የምንጨፋጨፈው የምንቀጣቀጠው እኮ መጽሐፍ ቅዱስ ላይ ያለን አስተምሮ ላይ ያለው ክፍተትና ድክመት አንድ ወጥ የሆነ እምነትና ጸሎት ወይንም ደግሞ ሃይማኖታዊ አምልኮትና ስርዓት በደንብ የተገለጸበት ስላልሆነ ሁሉም የራሱን እምነትና ስርዓት መጽሐፍ ቅዱስ ላይ እየመሰረተ የሚከተልበት ሆነ። ስለዚህ አምላክ ፍቅር ነው ማለት አላህ ፍቅር ነው ማለት እንግዲህ አሁን የተናገርኩት ግልጽ ይመስለኛል። አሁን ያልኩት ግልጽ ይመስለኛል። እኔ ፍቅርን የምረዳው በዚህ ነው። ፍቅር የግዴታ መዋረድና መንገላታት፣ መከራ ውስጥ መግባት፣ መሞት፣ ከዛ እጅግ የሚያስፈራ ነገር እኮ ነው። አምላክ ጌታ ሞቶልሃል። ለፍቅሩ በፍቅር የተነሳ ጌታ ሞቶልሃል። ጌታ ሞቶልሃል ብቻ አይደለም የሞተልህ ደግሞ አምላክ ነው። ጌታ ሆኖ መጥቶ ሰው ሆኖ መጥቶ የሞተልህ አምላክ ነው። ይሄ አይምሮህ ራሱ እኔ እንጃ። እኔ ጤነኛ የሆነ ሰው ይሄን ነገር እያስተዋለ ሲሄድ ከዚህ መንገድ ወጥቶ ወደ ሶስተኛው የእስልምና መንገድ ይመጣል ብዬ ተስፋ አደርጋለሁ። አብሶ በዚህ ዘመን የሚያስፈልገው እስልምና ነው። እጅግ ክርስትና ወደ ኢሉሚናቲ ወደ ተሳሳተ እምነት የተሳሳተ ድፍረት እጅግ ከባድ ወደሆነ አምላክን ወደ መዳፈር ደረጃ ሄዷል። በዚህ ዘመን የሚያስፈልገው እስልምና ነው። ዓለም ለፈጣሪ ብቻ ለአምላክ ብቻ የሚገዛበት ከጥንቆላ ከድግምት ከተለያዩ ባዕድ አምልኮች ወጥቶ አንድ አምላክን ብቻ እንዲታዘዝ እና አንድ አምላክን ብቻ እንዲገዛ የሚያስፈልገው ሃይማኖት እስልምና ነው። ይሄ ነው ፍቅር ማለት እና ጃይ ይሄን ይመስላል። ይቅርታ ስላረዘምኩት። ጀዛከላ ኸይር እንትን መሐመድ ወንድማችን ያው ጥሩ ነጥብ ነው ያነሳከው። ቃል ያለሽ ቃሊ ለደጃ ጸናችን እኮ ልጅ ቃል የለሽም። እሺ ከሌለሽ እስቲ ዘጆርኒ በጣም ማውራት ነበር። ወአለይኩም ሰላም ማውራት ፈልገው አዎ ለሷ ያወራ እሺ ዘጆርኒ አለሽ ኦክቲ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ሰላም አለይኩም አናዘርዋን እስቲ ደግሞ ተፈደይ አንቺ በጣም በቃ ስታወሪ ደም ቀጥይ እስቲ ትንሽ ኢንስፓየር አድርጊና አንቺ ደግሞ ኢንሻአላህ እሺ አይ አጃባ ነሳው አይዲያ ኖርማሊ ክርስቶስን መውደድና ማምለክ ያለው ዲፈረንስ በጣም ትልቅ ነው። ኖርማሊ ላይክ ጀነራሊ አሁን በጣም የሚታየው ችግር ምንድነው ኢቭን ክርስቶስን ብቻ ሳይሆን ሌሎች ኢንክሉዲንግ ማርያምንም ጨምሮ እናታችን ማርያም አለይሂ ሰላም ጨምሮ ሁሉንም ማለት ማክበር ይሄ ትክክለኛ ፖዚሽን መስጠትና ማምለክ በጣም የተለያዩ ነገሮች ናቸው። እኛ ጋር በጣም ሚክስ አፕ ተደርጓል በጣምና በጣም እኔ እስልምና ላይ ያገኘሁት በጣም ትልቁ ነገር ወላሂ በቃ ኤቭሪቲንግ ቦታውን ነው የሚይዘው ነው። አልহামዱሊላህ ማለት በቃ ሁሉም ነቢያቶች በቃ ቦታቸውን ነው የሚይዙት። you don't feel uncomfortable አትሆኑም ነው። በጣም ደስ እያላችሁ ነው የምታነቡት ስለ ሁሉም ኢንክሉዲንግ ኢየሱስን ጨምሮ ማለት ነው ኢሳ አለይሂ ሰላምን ጨምሮ በቃ ማለት ላይክ የሆነ አይ ዶንት ኖ ላይክ ዊዝ ኦፕን ማይንድ ሆናችሁ ማለት ላይክ እውነትን በሚፈልግ ልብ አይ ነው በጣም ከባድ ነው። ባይ ዘ ወይ እንደዚህ ይሳወራ አሁን
በጣም ምን ያህል ከባድ እንደነበረ ነው ላይ ይሉኝ ነበር ጓደኞቼ እዚህ ቻሌንጅ ያደረጉኝ ሙስሊሞች እኔ ኢየሱስ ክርስቶስ አምላክ አይደለም የሚለው ነገር እንዴት ይከብደኝ እንደነበር በጣም እኔ ነኝ የማውቀው ያኔና ልክ ደግሞ ሻሃዳ ይዤ ከዛ በኋላ እንትን ካልኩ በኋላ ኢየሱስ ክርስቶስ አምላክ ነው የሚለው በጣም ከባድ ነገር ነው ሊትራሊ ወላሂ በጣም ከባድ ነገር ነው ማለት ራሱ በጣም የሚከብድ ነገር ነውና በጣም ዲፈረንሱ እስልምና ላይ ላይክ ሁሉም ነቢያቶች ቦታቸውን ነው በቃ የሚይዙት የሰው ቦታ በቃ ኤቭሪቲንግ ላይክ ninja በጣም ፕላውዘብል በቃ ለማይንድ በጣም በማይከብድ መንገድ ነው ቦታውን የሚይዘውና እዛ ጋር ላይክ አይ ዶንት ኖ እንዴት አድርጌ ልንገራችሁ ማለት ይሄ ውለታ ተውሎልሃል ምናምን በሚባል ኮንሰፕት በጣም የሆነ የጠፋ ነው ያለው there is no like ይሄ አምላክ መመለክ የሚገባው መንገድ አለ አይደለ በጣም ማለት ፍርሃትን ሪስፔክትም ያለብ ይሄ አምላክን ማምለክ ያለብን የሆነ ታቁታላችሁ ስትሰግዱ የሚሰማችሁ ስሜትና ያ ስሜት ነው የሌለው ይሄ በቃ just ይጠፋል ይሄ አምላክን ትክክለኛ ይሄ መፍራት የሚባለው በቃ ዋጋ ተከፍሎና አይ ዶንት ኖ ወደ ሰው ስለተወረደ ኦልሬዲ ወደ ሰውነ በቃ ሰው ሆኖ መጣ የሚለው ኮንሰፕት ስላለ በዛ ውስጥ ያለ አምልኮ በጣም የሚከብድ ነው አሁን ላይ ሆኜ ሳስበውና ኖርማሊ ምንም በቃ አይገናኝም በጣም በቃ ኢየሱስ ክርስቶስን መውደድ በጣም ነው ወላሂ ማለት እኔ አሁን ያለኝ ሪስፔክት ራሱ በቃ ኦብቪየስ እኮ ነው ማለት እስልምና ላይ not only ኢሳ አለይሂ ሰላም ብቻ ሁሉንም አላህ Subhanahu Wa Ta'ala ያላካቸው ነቢያቶች ሁሉ በጣም እንወዳለን በጣም እናከብራለን አላህ Subhanahu Wa Ta'ala ሰውን ኮሙኒኬት ያደረገበት ረህመቱን ያየንባቸው በእነሱ በኩል ኢንክሉዲንግ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ አርጎ የላከልን ሁሉንም በጣም ኦፍ ኮርስ ነብያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለኛ ለዚህ ጀነሬሽን የተላኩ ነብይ ስለሆኑ በእኛ የእሳቸው ኡማ ነን ሶ ላይክ ብዙ ትምህርቶች ምናምን ከእሳቸው ሊሆን ይችላል የምንወስደው ከዛ ውጭ ግን ከመጀመሪያ ጀምሮ አላህ Subhanahu Wa Ta'ala ለላካቸው ለነብያቶች ሁሉ በቃ ትክክለኛ ቦታ ኢንክሉዲንግ እናታችን ማርያምን ጨምሮ ሁሉ በቃ ትክክለኛ ቦታ የሚሰጥ በጣም ፕላውዘብልና በቃ ይሄ ከአምላክ ካልሆነ ከሌላ ቦታ ሊሆን አይችልም ከሌላ አካል ሊሆን አይችልም የሚባል መጽሐፍ ነው ቁርአን ከአምላክ ካልሆነ ሌላ ሊሰጠን አይችልም ይሄ የሚባል ነው ኢስላም as a religion እና ሱብሃንአላህ በጣም ደስ ብሎኛል ጉዳይ ደም ኖርማሊ በጣም አይ ዶንት ኖ ብቻ እኔ ትራንዚሽኑ በጣም ከባድ ነው ላለው ሁሌ ይሄ ያኛውን ኮሽን አድርገን ወደዚህኛው መመጣበት ፖይንት ያለው ትራንዚሽን በጣም ፔንፉል ነው ብዙ ጊዜና በዚህ መንገድ ደግሞ ብዙ ሰዎች እንዳሉ አስባለሁ አሁንምና ኢንሻአላህ ዱዓ እናደርጋለን ሁላችንም አላህ ሂዳያውን ይስጣችሁ የእውነተኛውን አምላክ በሰላም ምንም ግዝግዝ የሌለበት አሜን በሉ የሌለበት አም ሶሪ ቱ ሴ ዲስ እሺ ኤኒዌይስ ብቻ ግዝግዝ የሌለበት ብቻችሁን እናንተና አንተ በቃ ኢንዲቪጁዋሊ አንቺ ወይም አንተ ወይም እኔና አምላካችን ጋር ብቻ ባለ በጣም በሚገርም ሴንስ ኦፍ ወርሺፕ መመለክ በሚገባው መልክ ማለት በሰጠን መመሪያ አክቹሊ ያው I cannot say of course ለዛ ነው አስታግፊሩላህ የምንለው ማለት አላህን እንደሚገባው ማምለክ በጣም ከባድ ነገር ነው ግን በገባን ልክና እሱ በነገረን መሰረት አምላህን ይሄ መለከታው የሚገባው ብቻውን አምላክ የሆነ ከነገረን ውጭ ማወቅ ማንችል በቃ ይሄ በነገረን ልክ እንትን የምንለው የምናመልከውን አምላክ እሱን ማምለክ የምትፈልጉ ከሆነ የእውነት በዚህ ምድር ላይ ባላችሁ በጣም ሚኒንግፉል የሆነ ህይወት መኖር የምትፈልጉ ከሆነ አይ ዶንት ኖ እንዴት አድርጌ ልንገራችሁ ማለት በጣም ኢትስ ዲፈረንት በቃ መታዘዝ ውስጥ ያለ ደስታ ኢዝ ቬሪ ኢምፕሬሲቭ ሌላ ነገር ውስጥ ምንም ነገር ውስጥ ላይ የለም ወላሂ ሌላ በቃ በእንትን በሴሬሞኒ ምናምን ተሸፍኑት ይሆናል እንጂ ብቻችሁን ናችሁ ሊትራሊ በቃ ሰላት ስትሰግዱ ብቻችሁን ናችሁ እናንተና አላህ ብቻ ነው በቃ እናንተ ጋር ነው ሁሉም ጉዳይ የሚያልቀው አንቺ ወይም አንተ ወይም እኔና አላህ ጋር ነውና ያ በቃ የኔ አንተ አምላክ የሆነ አላህን በብቸኝነት ማምለክ እንድትችሉ ለአላህም ለእስላምም እድል እንድትሰጡት እኔ ጥሬን አቀርብላችኋለሁ ለሁሉም ወዳጆቼ ክርስቲና ውስጥ ላላችሁ ደግሞ እውነትን እየፈለጋችሁላችሁ ደግሞ ኢንሻአላህ እኔ በጣም ጸሎቴን ሰምቶኛል አልহামዱሊላህ ማለት በቃ እውነተኛ አምላክ የት ነህ በቃ እዚህ ቁጭ አድርገኝ መቼስ ወዛግብ ዝም ብለህ አታየኝም በቃ መልካም እንደሆንክ በእንትን አይቻለው ፀሐይን ስትሰጠኝ ስታነጋልኝ በቃ ጤናን ስትሰጠኝ ምናምን አይቻለውና የት ነህ በቃ I want to worship you ብዬ አላህ Subhanahu Wa Ta'ala
በጣም በጣም ባላሰብኩት ጊዜና ሁኔታ ተገልጦ ይህንን ሰጥቶኛል፣ እስልምናን ሰጥቶኛልና አልহামዱሊላህ ረቢል ዓለሚን። ሁላችሁም በዚህ መንገድ ላይ ላላችሁ ሰዎች ይህንን ነው የምመኝላችሁ። አላህ ሂዳያውን ይስጣችሁ እና ነቢያትን መውደድ እና ማምለክ በጣም የተለያየ ነገር ነው። ሊመለክ የተገባው ብቻውን አላህ Subhanahu Wa Ta'ala ብቻ ነው። ላኢላሃ ኢላላህ ከአላህ ውጭ እኛ እንድናመልከው የተገባው ምንም ነገር የለም። እሱ ደግሞ አይወልድም አይወለድም፣ ለሱ ቢጤም የለው። አልহামዱሊላህ ጀዛከላህ ኸይረን በቃ ወኢያኪ